ሰላም እንዴት ናችሁ ቻናላችን ቤተሰቦች ሙላር ነኝ ዛሬም በአዲስ ቪዲዮ ተመልሻለሁ በዛሬ ቪዲዮአችን ላይ ያው ስለ ፓውስ አንዳንድ ማወቅ ያለባችሁ ነገር አለ እንዲሁም ደግሞ ፕሪ ማርኬት ላይ ዛሬ ሊስት ሆነዋል ስለዚህ ፕሪ ማርኬት ላይ ዋጋው ስንት ነው እንዲሁም ደግሞ መሸጥ እንችላለን ወይ ስለሚለው ጉዳይ እንዲሁም ደግሞ ሊስቲንግ ዴት አናውንስ አድርገዋል ስለዚህ ሊስቲንግ ዴት መች ነው እንዲሁም ደግሞ እንዴት ነው ክሌም አድርጋችሁ ወደ ኤክስቼንጅ ልትልኩ የምትችሉት ሚሉትን ስቴፖች በዛሬ ቪዲዮአችን ላይ በተወሰነ መልኩ እንወያያለን ያው ሊስት ከመሆኑ በፊት እነዚህ ነገሮች ብታውቁ በኋላ ላይ መሃል ላይም ያው እናንተ ጋር ምንም አይነት ችግር አይገጥማችሁም መጀመሪያ ቀድማችሁ ስለምታውቁ ማለት ነው ስለዚህ እሱን እናያለን በመጀመሪያ ግን እንደዚህ አይነት ጠቃሚ መረጃዎችን ለማግኘት ቻናላችንን ሰብስክራይብ ማድረግ እንዳትረሱ እንዲሁም ደግሞ ይሄን ቪዲዮ ከወደዳችሁት ላይክ ማድረግ እንዳትረሱ ከዛ ባለፈ ደግሞ ከዩቲዩብ በተጨማሪ ቴሌግራም ላይ ጆይን ብትሉ በጣም ብዙ ጊዜ ቀዳሚ መረጃዎችን ታገኛላችሁና ዩቲዩብ ቪዲዮ ለመስራት በማይመቸን ጊዜ ቴሌግራም ላይ ስለሆነ አፕዴት የማደርጋችሁ የጀመርናቸውን ፕሮጀክቶች ተከታታይ ሁኔታዎች ለማወቅና አንዳንድ ጠቃሚ መረጃዎችን ለማግኘት ቴሌግራም ላይ ጆይን ብትሉ እናንተም ትጠቀማላችሁ ሊንኩን ከስራ አስቀምጥላችኋለሁ ሶ አሁን ቀጥታ ወደ ስቴፑ እንሂድ የመጀመሪያው ነገር ፕሪ ማርኬት ላይ ዛሬ ሊስት ሆኗል በ7 ሰዓት ያው በባይቢት ኩኮይን ጌታውና እንዲሁም ደግሞ ፕሪ ማርኬት ለየብቻ የሚሸጥበት ዌልስ ማርኬት የሚባል አለ በእነዚህ ሳይቶች ላይ ሊስት ሆኗል ማለት ነው እና ዋጋቸውን ለማነጻጸር ያህል ከረንትሊ በዌልስ ማርኬት በዚህ መልኩ ነው ኦርደር የተሰጠ ያለው ብዙም ቮሊዩም የለበትም እዚህ ላይ ነገር ግን የባይቢቱ ትንሽ አሪፍ ነው ያስባል አሪፍ ነው ዋጋው ሳይሆን ከረንትሊ ሰው የተጠቀመበት ነው አሪፍ ቮሊዩም ፈጥሯል ከሌሎች ስታነጻጽሩ የፓውስ የተሻለ ቮሊዩም አለውና ከረንትሊ በባይቢት ላይ ሊስት የተደረገው ይሄ ነው ፓውስ ይላል እንደምትመለከቱት እና ዋጋውም ይሄ ነው ያው ለምሳሌ አንድ ሰው መጥቶ እዚህ ጋር ልግዛቢል ሚኒመም የሚገዛው ከዚህ ዋጋ ጀምሮ ነው ከ0.00365 ይያለ እነዚህ ኦርደሮች ናቸው ስለዚህ በባይቢት ላይ ባሁኑ ሰዓት ላይ አንድ ፓውስ በፕሪ ማርኬት እየተሸጠ ያለበት ዋጋ ይሄ ነው ማለት ነው ሂስትሪ ውስጥ ገብታችሁም በምን ያህል ተከስቶ ነበር በምን ያህል የተሸጠ ነበር ሚሉትን ማየት ይችላልላችሁ እንደምታዩት አሁን አካባቢ ይሄን ያህል ትራንዛክሽን የተፈጸመ ነው አሁን ይሄን ቪዲዮ በመሰራላችሁ ሰዓት ማለት ነው ስለዚህ የባይቢት ፕሪ ማርኬት ፕራይስ ይሄን ይመስላል ጌታዬው ላይም እንዲሁ ሊስቶናል ፕሪ ማርኬት ኦቲሲ ምትላለች እሷን ብትነኩ እዚህ ውስጥ ፓውስን ታገኛላችሁ ማለት ነው ፕሪ ማርኬት ከዛ ኦቲሲ አንደኛ ላይ ነው ያለው እንደምትመለከቱት ማለት ነው በተቀራራቢ ነው ኦልሞስት እዛ 0.007 ነበር እዚህ ላይም እንደዛው ነው የተሸጠ ያለው ይሄ ነው ዋጋው ከረንትሊ ያው አቨሬጅ ፕራይሱ ይሄ ነው ኦርደሮቹም እነዚህ ናቸው ማለት ነው ሶ ከባይቢት ከጌታዬውና በተጨማሪ ደግሞ ሌላም ይሄው ኩኮይንም ሊስት አድርገዋል ማለትም አናውንስ አድርገዋል ያው አሁን አካባቢ ይጀምራል ማለት ነው 10 ሰዓት በእነሱ አቆጣጠር ማርች 7 ይሄም የኩኮይን ዋናው ፔጅ ነው ማለት ነው ሶ ዛሬ ባጭሩ ለማለት የፈለኩት ፕሪ ማርኬት ላይ ሊስት ሆኗል ዋጋቸውም እነዚህ ናቸው ማለት ነው ከዛ ባለፈ ፕሪ ማርኬት ላይ እንደምታውቁት አይሸጥም ያው መሸጥ አትችሉም ፕሪ ማርኬት ሁሌም ቢሆን ምትገዙበትና ያው የገዛችሁትን ደግሞ መልሳችሁ የምትሸጡበት ቦታ ነው እንጂ እንደዚህ በኤርድሮፕ መልክ የሰራችሁትን ቶከን ክሊም እስካላደረጋችሁ ድረስ ማለትም ባላንሳችሁ ላይ እስካልገባ ያ ቶከን መሸጥ አትችሉም ፕሪ ማርኬት ላይ አንዳንዴ ባላንሳችሁ ላይ ሲሆን ምናልባት አንዳንድ አማራጮች ሊኖሩ ይችላሉ ግን ባላንሳችሁ ላይ የኛ ፓውስ ስላልገባ አሁን ላይ መሸጥ አንችልም ሶ መሸጥ ምንችለው ሊስት ሲደረግ ነው ሊስት የሚደረግበትን ቀን ደግሞ ያው ምናልባት አብዛኞቻችሁ አይታችሁታል ብዬ አስባለሁ አናውንስ አድርገዋል እንደምታዩት ቲከር ኢስ ፓውስ ይላል ቀኑም 18 ነው ይህ ማለት በማርች ማለት ነው 3ኛ ወር ይህ ማለት ዛሬ ቀን 7 ላይ ነው ያለነው ለ18 ወደ ስንት ቀናት ይቀር ወደ 11 ቀናት ይቀራሉ ስለዚህ ፓውስ በብዛት ኤክስቼንጆች ላይ ማለትም መሸጥ ምንችለው ከ18 ጀምሮ ነው ስለዚህ 11 ቀን ይቀራቸዋል ከዛ ባለፈ ሊስት ሊያደርጉ የሚችሉ ኤክስቼንጆች ካሁኑ ራሳቸውን ገልጽ ያደረጉ ነው በዚህም ባይቢት ቀዳሚ ሆኗል እንደሚታወቀው ሁሌም ቢሆን ፕሪ ማርኬት ላይ ሊስት የሚደረግ ከሆነ ያው በኋላ ላይ ደግሞ መሸጥም እንዲያመች እንዲሁም ደግሞ ቶከኑ ኦሬዲ ከነሱ ጋር ኦፈርም ስለፈጸመ አግሪመንትም ስለፈጸመ ተብሎ ስለሚታሰብ ፕሪ ማርኬት ተጀመረባቸው ኤክስቼንጆች ሊስት ያደርጉታል ሶ በዚህ መሰረት ባይቢት ላይ እንደምታዩት አሁን ይሄ ፕሪ ማርኬት የባይቢት ነው ሶ
ፓውስ ቶከን በባይቢት ሊስት እንደሚደረግ ግልጽ ነው ማለት ነው። ከዛ ባለፈ ኩኮይንም አናውንስ አድርገዋል። እንደምትመለከቱት ያው ፓውስን በፕሪ ማርኬት ሊስት እንደሚያደርጉ አሳውቀዋል። ይህ ማለት ኩኮይንም ባይቢት ፓውስን ሊስት ያደርጋል ማለት ነው። ከዛ ባለፈ ጌታዮም አለ። እንደምታዩት ጌታዮም ፕሪ ማርኬት ላይ ሊስት አድርጎታል። ስለዚህ በቀላሉ ጌታዩ ላይ ሊስት እንደሚደረግ ታውቋል። ስለዚህ በትንሹ ለጊዜው ባለን መረጃ እነዚህ 3 ኤክስቼንጆች ላይ ሊስት ይደረጋል ተብሎ ይታሰባል። ከዛ ባለፈ ኤችቲኤክስም የተወሰነ ኢንፎርሜሽን የሰጠ ነው። ኤችቲኤክስ እንደሚታወቀው በቻይና ውስጥ ያለ በጣም ትልቅ ኤክስቼንጅ ነው። ማለትም ቻይናውያን ሞር ይጠቀማሉ። ሶ ከዚህ በፊት የተወሰነ ፍንጭ ሰጥተው ነበር። አብዛኞቹ ያው ምልክቱን በማየትም አብዛኛው ሰው ፓውስ ነው እያለ ይገኛል። እቺን ምልክትን የሰጠው ያው ይሄ እንደሚታወቀው የፓውስ እንትን ነውና ሞር ላይክሊ እሱ ነው የተባለ ነው። አይሆንም አልታወቀም። ያው ኦፊሻሊ አናውንስ ያደርጉት እኛ ከረንትሊ ምንም መረጃው ስለሌለ ግን ያው በግምትም ኤችቲኤክስም ሊስት ያደርጋል ተብሎ ይታሰባል። ስለዚህ ለጊዜው ያለን መረጃ ይሄ ነው። እነዚህ ኤክስቼንጆች ላይ ሊስናል ብለን እናስባለን። ምናልባት ወደፊት ትላልቅ ኤክስቼንጆችም እንደነ ኦኬኤክስ ቢገቡባቸው በጣም ቤስት ነው። ኦኬኤክስ እና በተጨማሪ ምናልባት አይታወቅም ባይናንስም ራሱን የሚያስገባ ከሆነ እሱን እስከ ማርች 18 ድረስ ራሳችን የምናውቅ ይሆናል። ከዛ ባለፈ አንዳንድ ማወቅ ያለባችሁ ነገር ምንድነው? ቮቸር ምናልባት ያላችሁ ሰዎች አላችሁ። ሶ ቮቸር እዚህ ጋር ገብቼ ባሳያችሁ የቮቸሩ ማርኬት እንዳለ ነው። ማጂክ ሄደን ላይ ቮቸር የተሸጠ ነው። በሚገርም ሁኔታ ፕራይሱ ያው ከፕሪ ማርኬት በኋላ እየጨመረ ነው። ጠዋት አካባቢ 0.07 ነበር፣ አሁን 0.09 ደርሷል። ይሄም አሪፍ እንቅስቃሴ ነው። ብቻ ግን ማወቅ ያለባችሁ ምናልባት በቮቸር ያላችሁ ሰዎች ምንድነው ማድረጉ ካላችሁኝ ከዚህ ፊት አናውንስ አድርገው ነበር። እሱ ምንድነው አንድ ቮቸር በ8888 ፓውስ ኮንቨርት እንደሚደረግ ነው። ማለት ይሄ ፖይንት ነው እንደምታውቁት 300,000 ፖይንት ነው። ሶ ይሄ 300,000 ፖይንት በኋላ ላይ ሊስት በሚደረግበት ሰዓት ወይም ደግሞ ቀደም ተብሎ ይሄኛው ኮንቨርት ይደረግላችኋል ባላንሳችሁ ላይ ማለት ነው። ያው እዚህ ጋር ምናልባት ያላያችሁ ሰዎች ባለፈው ቪዲዮ ሰርችላችሁ ነበር። ያላችሁን ፓውስ ቶከን ቼክ አድርጉ እንትን ቶከን ሰጥተዋል ብያችሁ ማለት ነው። እና በዛ መሰረት እኛ ትክክለኛ ኮይናችንን ወስደናል ወይም ደግሞ ቶከናችንን ወስደናል። ከዛ ባለፈ ግን በቮቸር ያላችሁ ሰዎች ሚንት ካደረጋችሁ በኋላ ምናልባት ለመሸጥ አስባችሁ ግን ሐሳብ ቀየራችሁ ከዛ በኋላ ምንም ያላደረጋችሁ ሰዎች በቮቸር አላችሁ ማለት ነው። ስለዚህ በቮቸር ያላችሁ ሰዎች በ8888 ፓውስ ኮንቨርት ይደረጋል። እሱም ጊዜው ደርሶ ኮንቨርት መደረግ ሲጀምር በቴሌግራም ቻናሌ አሳውቃችኋለሁ። ምናልባት በቪዲዮ የሚያስፈልጋችሁ ከሆነ ወይም ደግሞ ኮንቨርት አደራረጉን የምትፈልጉ ከሆነም ደግሞ በዩቲዩብ ቻናሌ ላይ እንዴት አደርጋችሁ ኮንቨርት እንደምታደርጉ ቪዲዮ ሰራላችኋለሁ። እኔ ከረንትሊ መሸጥ ፈልጋለሁ የምትሉም ከሆነ ደግሞ እዚህ ጋር ዋጋውን እያያችሁ ነው። በ300,000 ፓውስ 0.09 ሶላና የተከፈለበት ነው። ይሄም ያዋጣኛል የምትሉ ከሆነ መሸጥ ትችላላችሁ። በኋላ ኮንቨርት አደርጋለሁ የምትሉም ከሆነ ኮንቨርት ማድረግ ትችላላችሁ። ከዛ ባለፈ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄ ነው። አይ ቲንክ እነዚህ ነገሮች ለጊዜው ካወቃችሁ ለቀጣይ ነገሮች ዝግጁ ሆናችሁ መጠበቅ ትችላላችሁ። አዳዲስ ነገር ካለ እንዳልኳችሁ ወዲያው አሳውቃችኋለሁ። ቴሌግራም ላይም አሳውቃለሁ። ሊንኩን ከስር አስቀምጥላችኋለሁ። ከዛ ባለፈ ጥያቄ ካላችሁ ለመወያየት ቴሌግራም ቻናሉ ግሩፑ ክፍት ነው። እርስ በርስ መነጋገርና መወያየት ትችላላችሁ። እንዲሁም ደግሞ ለኔ ዳይሬክትሊ መጠየቅ ከፈለጋችሁ ዩቲዩብ ኮሜንት ስር ማስቀመጥና መጠየቅ ትችላላችሁ። አዲስ ነገር ካለ አሳውቃችኋለሁ። በቀጣይ እንገናኛለን። ይመቻችሁ። አመሰግናለሁ። ቻው ቻው።